የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸው የመንግስትን ጦር ለመቀየጥ የሚፈልገውን ኢትዮጵያዊ ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ መዝመታቸው ከተሰማ በኋላ አዲስ አበባ ውስጥ ብቻ በብዙ መቶ የሚቆጠሩ ወጣቶች ለዘመቻ እየከተቱ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ የሚገኙ የውጭ ዜጎችና ተቋማት በአሸባሪዎች ሊጠቁ እንደሚችሉ አስጠነቀቀ። ኤምባሲው በፌስቡክ ገጹ ያሰራጨው የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። የውጭ መንግስታት ዜጎቻቸውን ከኢትዮጵያ እያስወጡ ያልወጡት እንዲወጡ እየመከሩም ነው። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በቁም እስር በነበሩበት ወቅት የተደረገውን ሹምሽር እንደሚከልሱ አስታወቁ። ሱዳን ዛሬ 5 መርከብ ነዳጅ አስገብታለች። ዛሬ ሱዳን ወደብ የደረሰው ነዳጅ ዘይት የሀገሪቱን የነዳጅ እጥረት ለማቃለል እንደሚረዳ የጠቅላይ ሚኒስትር ሐምዶክ መንግስት አስታውቋል። ዜናው በዝርዝር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸው የመንግስትን ጦር ደግፎ ለመዝመት የሚፈልገውንና የሚዘጋጀውን ሰው ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር የሚዋጋውን የመንግስታቸውን ጦር በገጽ ተገኝተው ለማስተባበር ትናንት ወደ ጦር ግንባር መዝመታቸውን የመንግስት መገናኛ ዘዴዎች ዘግበዋል። የዘመቱበት ግንባር ግን በውል አልተጠቀሰም። የዛሬ 2 ዓመት ታላቁን የዓለም ሰላም ሽልማት ኖቤል የተሸለሙት ዶክተር አብይ አህመድ ወደ ግንባር ለመዝመት መወሰናቸውን የህወሓት ባለስልጣናት ቧልት በማለት ሲያጣጥሉት፣ ታዛቢዎችና የፖለቲካ ተንታኞች ግን የተለያየ ትርጓሜ ሰጥተውታል። የፈረንሳው ዜና አገልግሎት አዣንስ ፍራንስ ፕሬስ እንደዘገበው ግን የጠቅላይ ሚኒስትሩ ውሳኔ በደጋፊዎቻቸው ዘንድ ከፍተኛ መነቃቃት ነው የፈጠረው። የማራቶን ሯጩና የዓለም ኦሎምፒክ የብር ሜዳይ አሸናፊ ፈይሳ ሌሊሳን ጨምሮ በርካታ ወጣቶች ለዘመቻ ተዘጋጅተዋል። በብዙ መቶ የሚቆጠሩ ኢትዮጵያውያን ደግሞ ወደ ጦር ግንባር ለመዝመት ኮልፌ አዲስ አበባ በሚገኘው ማዕከል ትናንት ከተው ነበረ። በዘገባው መሰረት ዘማቾቹ የጠቅላይ ሚኒስትሩን ፎቶግራፍ ያለበትን ቲሸርት አጥልቀው ሲፎክሩና ሲዘምሩም ነበረ። የኢትዮጵያ መንግስት ጦርና የህወሓት ኃይላት የገጠሙት ጦርነት እየተባባሰ በመምጣቱ የውጭ መንግስታት ዜጎቻቸውን ከኢትዮጵያ እያስወጡ የተቀሩትንም እያስጠነቀቁ ነው። እስከ ትናንት ድረስ የዩናይትድ ስቴትስ፣ የጀርመን፣ የፈረንሳይና የቱርክ መንግስታትን ጨምሮ የተለያዩ ሀገራት መንግስታት ዜጎቻቸውን ከኢትዮጵያ አስወጥተዋል ወይም እንዲወጡ እያስጠነቀቁ ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ ደግሞ አሸባሪዎች የውጭ ተወላጆች የሚያዘወትሯቸውን ድርጅቶችና አገልግሎት መስጫ ተቋማትን ሊመቱ እንደሚችሉ አስጠንቅቋል። ኤምባሲው በፌስቡክ ገጹ ያሰራጨው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ እንደሚለው አሸባሪዎች ኢትዮጵያ ውስጥ የሚገኙ የዲፕሎማሲ ተቋማትን፣ የቱሪስት ስፍራዎችን፣ የትራንስፖርት ማዕከላትን፣ የገበያ አዳራሾችንና የምዕራባውያን የንግድ ተቋማትን ያጠቁ ይሆናል። የዩናይትድ ስቴትስ ዜጎች ከፍተኛ ጥንቃቄ እንዲያደርጉና በውጭ ሀገራት በሚዘወተሩ አካባቢዎችን ከመጎብኘት እንዲታቀቡ ኤምባሲው መክሯልም። የኢትዮጵያ ተፋላሚ ኃይላት ተኩስ አቁመው እንዲደራደሩ ለማግባባት የሚደረገው የዲፕሎማሲ ጥረት የተስፋ ጭላንጭል ማሳየቱን በአፍሪቃ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አስታወቁ። ኢትዮጵያ ሰንብተው ባለፈው ሰኞ ዋሽንግተን የገቡት አምባሳደር ጄፍሬ ፌልትማን ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ከፍተኛ ባለሥልጣናትና የአፍሪቃ ህብረት ዲፕሎማቶችን አነጋግረዋል። ፌልትማን ትናንት ለጋዜጠኞች እንደነገሩት የኢትዮጵያ መንግስትም ሆነ የህዝባዊ ወያኔ ሓርነት ትግራይ መሪዎች ከወታደራዊ ውጊያ ወደ ዲፕሎማሲያዊ መፍትሄ የመዞር ጭላንጭል አሳይተዋል። ይሁንና አሜሪካዊ ዲፕሎማት በምድር ላይ ያለው አሳሳቢ ሁኔታ ያሉት የውጊያ ዝግጅትና ዘመቻ ጭላንጭሉን ተስፋ ጨርሶ አጥፍቶ የኢትዮጵያን አጠቃላይ መረጋጋትና አንድነት ለአደጋ ያጋልጣል የሚል ስጋት አላቸው። የአሜሪካው ዲፕሎማትና በአፍሪቃ ቀንድ የአፍሪቃ ህብረት ልዩ መልእክተኛ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የአዲስ አበባና የመቀሌ መሪዎችን በተከታታይ ቢያናግሩም ጦርነቱን ለማስቆም ጭላንጭል ካሉት ተስፋ ባለፍ ተጨባጭ ውጤት እስካሁን አላሳዩም።
ይህ ዶይቼ ቬለ ነው። በምዕራብ ሸዋ ዞን ሚዳ ቀኝ ወረዳ 3 የመንግስት ባለስልጣናት በታጣቂዎች መገደላቸውን የአካባቢው ባለስልጣናት አስታወቁ። የምዕራብ ሸዋ ዞን አስተዳዳሪ ሳህሉ ድሪብሳ በተለይ ለዶይቼ ቬለ እንዳሉት ባለስልጣናቱ የተገደሉት ሰሞኑን አምቦ ከተማ ውስጥ በተደረገ የሥራ ግምገማና ስብሰባ ላይ ተካፍለው ሲመለሱ መንገድ ላይ ነበረ። የዞኑ አስተዳዳሪ እንደሚገምቱት ገዳዮቹ በአካባቢው የሸመቀው የኦሮሞ ነጻነት ጦር ኦነጦ ወይም መንግስት በአሸባሪነት የፈረጀውና ሸኔ ተብሎ የሚጠራው ቡድን ታጣቂዎች ሳይሆኑ አይቀሩም። ከስብሰባ ከዞን ደርሶ ሲመለሱ በታጠቁት ኃይሎች መንገድ ላይ ጠብቆ ነው እርምጃ የወሰዱት። ማንነታቸው አልታወቀም፣ ግን ያው ይታወቃል። በጁንታ የሚመራው ሸኔ በአካባቢያችን ያው አርሶ አደርም ይገላል፣ አባገዳንም ቄስንም ማንስም ያገኘውን ይገላል፣ ይዘርፋል። እነዚህ እንደሆነ ነው የምንገምተው። አስተዳዳሪው አክለው እንዳሉት ከሟቾቹ አንዷ ሴት ሲሆኑ ሁሉም ወጣቶች ናቸው። ከሟቾቹ ጋር አብረው ይጓዙ የነበሩት የወረዳው ምክትል አስተዳዳሪ አብደና አቢሹ ቆስለው ጌዶ ሆስፒታል እየታከሙ ነው። አንድ ወጣት አደረጃጀትን አይሜክስ ላይ የሚሰራ፣ ሌላው ደግሞ የወረዳው ስራ አስፈጻሚ ሴት ወጣት ልጆች ናቸው። እነዚህ ነው ተገደሉ። አንድ ደግሞ ኤክስፐርት የሚሰራ ስራ አጡን እያደራጁ እቅድ ወስዶ ግምገማ ላይ ቆይቶ ሲመለሱ ነው የተገደሉት። የወረዳው ምክትል አስተዳዳሪም ጉዳት ደርሶበታል፣ በህይወት ተርፏል። ጥቃቱን ይፈጽማል በሚል በባለስልጣናት የተወቀሰው የኦሮሞ ነጻነት ጦር ወይም ሸኔ ቡድን ግን እስካሁን በጉዳዩ ላይ የሰጠው ማረጋገጫም ሆነ ማስተባበያ የለም። የምዕራብ ሸዋ ዞን ዋና አስተዳዳሪ ሳህሉ ድሪብሳ ከዞኑ የተለያዩ ወረዳዎች የተውጣጣ የጸጥታ ኃይል በአማጺ ቡድን ላይ የተቀናጀ ያሉትን እርምጃ እየወሰደ ነው። ውጤቱ በፖሊስ እንደሚገለጽም አስተዳዳሪው አስታውቀዋል። የአዲስ አበባ ወኪላችን ስዩም ጌቱ እንደጠቀሰው ባለፈው አርብ በዚሁ በምዕራብ ሸዋ ዞን ኖኖ ወረዳ በደረሰ ጥቃት በትንሽ ግምት ከ20 ሰዎች መገደላቸውን የዓይን ምስክሮችና ባለስልጣናት አስታውቀው ነበረ። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ከስልጣን በተወገዱበት ወቅት የሀገሪቱ ወታደራዊ ገዢ ያደረጉትን ሹም ሽረት ሊከልሱ ነው። የሱዳን ጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን ሐምዶክን ከስልጣን ካስወገዱ ካለፈው ጥቅምት አጋማሽ ወዲህ የተለያዩ ሚኒስትሮችን ሽረው ሌሎች ሾመው ነበረ። ሐምዶክ ባለፈው እሁድ ከቁም እስር ተለቀው ዳግም ስልጣኑን ከያዙ ወዲህ አዳዲስ የተሰየመው ካቢኔ የጽህፈት ቤት ኃላፊ እንዳሉት አልቡርሃን ከሾሟቸው የተወሰኑት ተሽረው ሌሎች ይሾማሉ። ሹምሽሩ የሚነካውን ባለስልጣን ማንነት ግን አልጠቀሱም። ይህ በእንዲህ እንዳለ ሱዳን 5 መርከብ ነዳጅ ዘይት ከውጭ ማስገባቷን የሀገሪቱ የኃይልና የነዳጅ ሚኒስቴር ዛሬ አስታውቋል። ሚኒስቴሩ እንዳስታወቀው ዛሬ ሱዳን ወደብ ከደረሱት መርከቦች 3ቱ ናፍጣ፣ አንዱ ቤንዚን፣ የተቀረው 5ኛው ቡታ ጋዝ የጫኑ ናቸው። ጀነራል አልቡርሃን የጠቅላይ ሚኒስትር ሐምዶክን ካቢኔ ከስልጣን ያስወገዱት በሀገሪቱ ውስጥ የተፈጠረውን የነዳጅና የምግብ ሸቀጥ ዋጋ ንረትና እጥረት በመቃወም ተከታታይ ሰልፎች ከተደረጉ በኋላ ነበረ። የቡልጋሪያና የሰሜን መቄዶንያ መንግስታት ትናንት በደረሰው የመኪና አደጋ የሞቱ ዜጎቻቸውን ለመዘከር ዛሬ ብሔራዊ የሐዘን ቀን አወጁ። ትናንት 52 አገር ጎብኚዎችን አሳፍሮ ከቱርክ በመመለስ ላይ ያለ ሰሜን መቄዶንያ ግዛት ሲደርስ ተገልብጦ በእሳት በተያያዘ አውቶቡስ 45 ሰዎች ሞተዋል፣ ሌሎቹም ቆስለዋል። ከሟቾቹ መሃል ሕፃናት እንደነበሩበት የሁለቱ ሀገራት ባለሥልጣናት አስታውቀዋል። የአደጋው ትክክለኛ መንስኤ እስካሁን በውል አልታወቀም። በአደጋው የሞቱትን ዜጎቿን ለማሰብ ዛሬ ቡልጋሪያ የ1 ቀን፣ ሰሜን መቄዶንያ ደግሞ የ3 ቀናት ሐዘን አውጀዋል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸው የመንግስትን ጦር ለመቀየጥ የሚፈልገውን ኢትዮጵያዊ ስሜት ማነቃቃቱ እየተዘገበ ነው። ጠቅላይ ሚኒስትሩ መዝመታቸው ከተሰማ በኋላ አዲስ አበባ ውስጥ ብቻ በብዙ መቶ የሚቆጠሩ ወጣቶች ለዘመቻ እየከተቱ ነው።
በአዲስ አበባ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ የሚገኙ የውጭ ዜጎችና ተቋማት በአሸባሪዎች ሊጠቁ እንደሚችሉ አስጠነቀቀ። ኤምባሲው በፌስቡክ ገጹ ያሰራጨው የአሜሪካ ውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ የሚገኙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በቁም እስር በነበሩበት ወቅት የተደረገውን ሹምሽር እንደሚከልሱ አስታወቁ። ሱዳን ዛሬ 5 መርከብ ነዳጅ አስገብታለች። ዛሬ ሱዳን ወደብ የደረሰው ነዳጅ የሀገሪቱን የነዳጅ እጥረት ለማቃለል እንደሚረዳ የጠቅላይ ሚኒስትር ሐምዶክ መንግሥት አስታውቋል። የዜናው መልእክት የእስካሁኑ ነው።